የእግዚአብሔር ቤተሰቦች እግዚአብሔር ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ሁሉ ሰላም? ዛሬ ደግሞ የኢየሱስ ክርስቶስ ስቅለት ሞትና ትንሣኤን ምክንያት በማድረግ የእግዚአብሔርን ቃል አጭር ጊዜ አብረን እንካፈላለን። ስለዚህ የእግዚአብሔርን ቃል ዛሬ አብረን የምንካፈለው በኢየሱስ ክርስቶስ ስቅለት ሞትና ትንሣኤ እኛ ክርስቲያኖች ወይም በጌታም ይሁን ያሉን ምን አግኝተናል ምን ሆኖልናል የሚለውን አጭር ነጥቦችን አብረን እንካፈላለን። እግዚአብሔር ኃይልና ጸጋ ደግሞ ይረዳናል። ሃሌሉያ። መጀመሪያ ኢሳይያስ 53 ከቁጥር 4 እስከ 6 በጌታ በኢየሱስ ስም አነባለሁ። እውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዘበዝ ጠፋን፣ ከእኛ እያንዳንዱ በገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። አሜን። እግዚአብሔር ቃሉን እንዲናገረን እንጸልያለን። ሁላችንም እግዚአብሔር አባት ሆይ እናመሰግንሃለን በጌታ በኢየሱስ ስም። ዛሬ ደግሞ በልጅ በኢየሱስ ክርስቶስ ስቅለት ሞትና ትንሣኤ የሆነውን እውነተኛውን ስዕል እውነተኛውን ቃልህን እንድትገልጥልን በጌታ በኢየሱስ ስም ጸልያለን። በየትኛውም ሁኔታ ውስጥ ሆኖ በተለያየ ቦታ ሆኖ የሚሰሙ ይህንን ቃል በጌታ በኢየሱስ ስም በውስጣቸው ሕይወት እንዲኖረው በውስጣቸው እንዲሰራ በዚህ ቃል እንዲቀየሩ ራሳቸውን ማግኘት እንዲችሉ በጌታ በኢየሱስ ስም ጸልያለሁ። ስለሰማህን ተባረክ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስ ስለኛ መሰቀሉን ስለኛ መሞቱን ስለኛ መነሳቱን በዓሉን ብቻ አይደለም አሁን የበዓሉ ቀን ላይ ቆመን ስንናገር እንደሌሎች ዝም ብለን በዓል ስለሆነ አይደለም ማክበር ያለብን። በዛ ውስጥ ምንድነው የሆነው? በኢየሱስ ክርስቶስ ስቅለት በኢየሱስ ክርስቶስ ሞትና ትንሣኤ ለኛ ምን ተርፏል ምን አግኝተናል የሚለውን ማወቅና መረዳት ይኖርብናል። ምክንያቱም እግዚአብሔር ልጁ ኢየሱስ ክርስቶስን ወደ ዓለም ሲልክ የታሰሩት በኢየሱስ ክርስቶስ እንዲፈቱ የሞቱት በኢየሱስ ክርስቶስ እንዲነሱም ጭምር ነው። እነዚህን አብረን እንካፈላለን። መጀመሪያ ላይ የምናገኘው በኢየሱስ ክርስቶስ ስቅለት ሞትና ትንሣኤ ምን ሆነዋል? ወንድሜ እህቴ ምን ሆኖልሻል? አንድ ደቂቃ እንድታስቡ ፈልጋለሁ። የመጀመሪያ ላይ ከሞቱ ውስጥ ሕይወት ለኛ ወጥቷል። ከሞት ውስጥ የወጣ ሕይወትን እናገኛለን። ኢየሱስ ክርስቶስ ስለኛ ሲሞት ከሞቱ ውስጥ የወጣልን ሕይወት ነው። ሕይወት ሆኖልናል። ይሄንን የምናገኘው ከእግዚአብሔር ቃል ዮሐንስ ምዕራፍ 12 ከቁጥር 23 እስከ 24 እዛ እናነባለን። ከዛ በፊት ግን ዮሐንስ ምዕራፍ 53 ቁጥር 6 ላይ እናነባለን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርን የሁላችንም በደል በእርሱ ላይ አኖረ። ሃሌሉያ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። የኢየሱስ ክርስቶስ ሞት ለኛ ሕይወትን አምጥቷል። በደላችን ሞትን አምጥቷል። ኢየሱስ ክርስቶስ ግን ስለኛ በመሞቱ ሕይወት ሆኖልናል። ሌላኛው ዮሐንስ 12 ከ23 ጀምሮ ያለውን የእግዚአብሔር ቃል አብረን እናያለን። እዛ ላይ አንድ ትልቅ ቃል እናገኛለን። የዮሐንስ ወንጌል ምዕራፍ 12 ከቁጥር 23 ጀምሮ ያለውን አብረን እናያለን። እንደዚህ ይላል ከ23 ጀምሮ። ኢየሱስም መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል።
እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ኢየሱስ ጌታ ነው። ይህ ስለራሱ እየተናገረ ነው። ኢየሱስ እዚህ ላይ ምንድነው? አንድ ስንዴ ከሞተ ካልበሰበሰ ብዙ ፍሬ ሊሰጥ አይችልም። ይሄ ማለት ምን ማለት ነው? እሱ ሲሞት እኛ ህይወት እንዳገኘ የኢየሱስ ክርስቶስ ሞት ውስጥ የኛ ህይወት ነበረ። ስለዚህ በሞቱ ህይወት ሆኖልናል። ከሞቱ ውስጥ ህይወት ፈልቆልናል። የህይወት ውሃን ምንጭን መጠጣት ችለናል። ይህንን ኢሳይያስ በጣም የሚገርመው ከ700 ዓመታት ቀድሞ ሲናገር እናገኛለን። አንድ ቃል ኢሳይያስ ላይ ስናነብ እንደዚህ ይላል። ኢሳይያስ 53 ላይ በኢየሱስ ክርስቶስ የሚሆነውን ሲናገር፣ በኢየሱስ ክርስቶስ ውስጥ የምናገኘውን ሲናገር ኢሳይያስ እንዲህ ብሎ ይናገራል። ቁጥር 10 ላይ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአታችን መስዋዕት ካደረገ በኋላ፣ ነፍሱን ስለኛ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። እዩት እስቲ፣ መስዋዕት ከሆነ በኋላ ስለ እኛ ግን ዘሩን ያያል። ሞቷል። ከሞቱ ውስጥ የሚወጣ ዘር አለ፣ ህይወት ያለው ዘር፣ የሚበዛ ዘር። ሃሌሉያ! እነዚህ ዘሮች እኛ ነን። በኢየሱስ ክርስቶስ ውስጥ ህይወት ነበር። በኢየሱስ ክርስቶስ መሞት ውስጥ የኛ ህይወት ነበረ። ልክ ስንዴው ሲሞት ብዙ ሆኖ እንደሚወጣ በሚሊዮኖች የሚቆጠሩ ዛሬ በኢየሱስ ክርስቶስ የዳኑት ደሞም ሊድኑ ያሉት ሁሉ ከኢየሱስ ክርስቶስ ውስጥ ሞት ውስጥ የመነጨ የህይወት ውሃ አግኝቷቸው ነው። ክብር ለኢየሱስ ይሁን። ስለዚህ ልክ ስንዴው ሲሞት ብዙ ሆኖ እንደሚኖር፣ ብዙ ሆኖ ዘሩ በስቶ ከዛኛው በላይ እንደሚሆን፣ አንዱ በመሞቱ እኛ ብዙዎች በኢየሱስ ክርስቶስ ተወልደናል። አንዱ በመሞቱ ከሞቱ ውስጥ ህይወት ፈልቆልናል፣ ህይወት በቅሎልናል። እኔ ዛሬ ነግራቸዋለሁ፣ የእውነት በኢየሱስ ክርስቶስ ውስጥ እኛ ያገኘነው የመጀመሪያው ህይወትን አግኝተናል። ከሞቱ ውስጥ ህይወት ፈልቆልናል። ከሞቱ ውስጥ ህይወት ፈልቆልሃል ወንድሜ። ክብር ለኢየሱስ ይሁን። በኢየሱስ ክርስቶስ ሞት ትንሣኤ ሆኖልናል። በኢየሱስ ክርስቶስ ሞት እኛ በኃጢአት የጠፋን፣ እኛ በኃጢአት የሞን፣ በኃጢአታችን በበደላችን ከእግዚአብሔር የጠፋን መገኘት ሆኖልናል። ክብር ለኢየሱስ ይሁን። ስለዚህ መጀመሪያ ይሄንን እናገኛለን። በኢየሱስ ክርስቶስ መሰቀል፣ በኢየሱስ ክርስቶስ ሞትና ትንሣኤ ውስጥ ከሞቱ ውስጥ የወጣልን ህይወት አለ። ህይወት ሆኖልናል። ህይወት የማይገባን ሞት የሚገባን በሞቱ እኛ ህይወትን አግኝተናል። ህይወት ተርፎልናል። ወንድም እህቴ ህይወት ተርፎልሻል። ከኢየሱስ ክርስቶስ ሞት ውስጥ ህይወት ሆኖልናል። ክብር ለኢየሱስ ይሁን። በሁለተኛ ላይ የምናገኘው በኢየሱስ ክርስቶስ ሞት ያገኘነው፣ በኢየሱስ ክርስቶስ ትንሣኤ ያገኘነው ደስታና ሰላም ሆኖልናል። ደስታና ሰላም ፈሶልናል። ክብር ለኢየሱስ ይሁን። እዩት እስቲ ይሄንን ኢሳይያስ 53 ቁጥር 3 ላይ እናገኛለን። ኢሳይያስ 53 ቁጥር 3 ላይ የተናቀ ከሰውም የተጣለ የሕማም ሰው ደዌም የሚያውቅ ነው፣ ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። ቀጥሎ በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸከመ፣ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህናታችንም ጠክስ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። ክብር ለኢየሱስ ይሁን። ከሱ ጭንቀት ውስጥ ከሱ ደዌ ውስጥ ለኛ ሰላም ፈልቆልናል። ለኛ ደስታ ወጥቶልናል። ሃሌሉያ! እሱ ሲጨነቅ ለኛ የደስታ ምክንያት ነበር። እሱ ሲሰቃይ ለኛ ግን እግዚአብሔር ደስታን አይቶ ነበር፣ ሐሴትን አይቶ ነበር፣ የዘላለም ሕይወትን አይቶ ነበር። እኛ እንዳንሰቃይ፣ እኛ እንዳናዝን እሱ ስለኛ አዝኗል። እኛ እንዳንጨነቅ እሱ ስለኛ ተጨንቋል። እኛ በደስታ በሐሴት በእግዚአብሔር ፊት መኖር እንድንችል እሱ ስለኛ ተጨንቋል። አስቡት እስቲ፣ ከጭንቀት ውስጥ የሚወጣን ደስታ። የኢየሱስ ጭንቀት ለኛ የደስታ ምክንያት ሆኗል። የኢየሱስ ስቃይ ለኛ ግን የሐሴት ምክንያት ሆኗል። በኢየሱስ ክርስቶስ ላይ ያረፈው የኃጢአት ወይም ደግሞ የበደል ሸክም ሁሉ ለኛ ግን ደስታን አትርፎልናል። ክብር ለኢየሱስ ይሁን። አንድ ምሳሌ ልነግራችሁ ፈልጋለሁ። የሆነ ሰው አንድ ሰው ከቤተሰብ ከዘመድ ውስጥ ቢሞት በዛ ቤተሰብ የሚሆነው ሐዘን ነው።
የሐዘን ልብስ ይለብሳሉ። ለኛ ግን እንደዚህ አይደለም የሆነው። ኢየሱስ ክርስቶስ ሲሞት ደስታ ሆኖልናል። የሐዘን ልብስ እንድንለብስ አይደለም የሆነልን፣ ማቃችንን ቀዶ ሃሌሉያ ነጭ ልብስ እንድንለብስ በልጁ ደም የታጠምን እንድንሆን የእግዚአብሔር ፍቃድ ሆኗል። ዛሬም ነግራችኋለሁ፣ በተለያየ ሐዘንና ጭንቀት ውስጥ ያላችሁ እሱ ጭንቀታችሁን ተጨንቋል። እሱ ሐዘናችሁን ወስደዋል። የምስራች ነግራችኋለሁ። ሐዘኔ ተወስደዋል በሉ፣ ጭንቀቴ ተወስደዋል በሉ። በተለያየ ሁኔታ እየተጨነቃችሁ ያሉ እሱ ጭንቀቴን ወስደዋል እንድትሉ በዛሬ ቀን እፈልጋለሁ። እየተጨነቃችሁ ስለ ሕይወት ስለ ኑሮ እንድትኖሩ የእግዚአብሔር ፍቃድ አይደለም። እሱ ስለ ኃጢአታችሁ ተጨንቋል። እሱ ጭንቀታችሁን ወስደዋል። ከሱ ውስጥ ሐሴትን ተካፍለናል። ከሱ ውስጥ ደስታን ተካፍለናል። በጌታ በኢየሱስ ስም እናገራለሁ። በተለያየ ሁኔታ ተጨንቃችሁ ላላችሁ የእግዚአብሔር ሰላምና ደስታ የሆነው ኢየሱስ ስለናንተ ተሰቅሏል፣ ስለናንተ ተሰቃይቷል፣ ስለናንተ ተጨንቋል። ወደ መስቀል እየሄደ የደም ላብ እስኪያልበው ድረስ ተጨንቋል። ስለናንተ ተጠቧል። ለናንተ ግን ደስታ እንዲተርፍላችሁ፣ ለናንተ ሕይወት እንዲተርፍላችሁ በጌታ በኢየሱስ ስም በጭንቀት ውስጥ ላላችሁ ሰላም ይሁንላችሁ። በሐዘን ውስጥ ላላችሁ በጌታ በኢየሱስ ስም የሐዘን ማቅ ይቀደድላችሁ። እሱ የደስታችሁ ምንጭ ነው። ክብር ለኢየሱስ ይሁን። ስለዚህ ከኢየሱስ ክርስቶስ ሞት ውስጥ፣ ከኢየሱስ ክርስቶስ ስቅለት ውስጥ፣ ከኢየሱስ ክርስቶስ ትንሣኤ ውስጥ ይሆነልን ሌላኛው ወይም ሁለተኛው ደስታና ሐሴት ተርፎልናል። ክብር ለኢየሱስ ይሁን። ስለዚህ ሶስተኛ ላይ የምናየው በኢየሱስ ክርስቶስ ስቅለት ሞትና ትንሣኤ የሆነልን ከኃጢአት እስራት ነፃ ወጥተናል። ሃሌሉያ! ከኃጢአት እስራት በኢየሱስ ክርስቶስ ነፃ ወጥተናል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 24 ጀምሮ የእግዚአብሔር ቃል ይህንን ይነግረናል። ከቁጥር 24 ጀምሮ ለኃጢአት ሞትን ለጽድቅ እንድንኖር፣ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋ ኃጢአታችንን በእንጨት ላይ ተሸከመው በመገረፉ ቁስል ተፈወሳችሁ ይላል። አይቶ ኃጢአታችንን በእንጨት ላይ ተሸከመው። ስለዚህ እኛ በኢየሱስ ክርስቶስ ሞትና ትንሣኤ በሱ ስቅለት ያገኘነው የኃጢአታችን ዋጋ ተከፍሏል። የኃጢአት ስሬትን አግኝተናል። ክብር ለኢየሱስ ይሁን። የኃጢአት ስሬት ያገኘነው በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ የኃጢአት ነፃ መውጣትን አግኝተናል። እሱ የኃጢአታችንን ዋጋ ከፍሏል። ከኃጢአት እስራት ነፃ ወጥተናል። ሃሌሉያ! ዛሬ እንደዚህ እንድትሉ ፈልጋለሁ። እኔ ከኃጢአት እስራት ነፃ ወጥቻለሁ። ዛሬ የምናስበው ይህንን በዓል ስናስታውሰው ስናከብረው ከኃጢአት እስራት ነፃ መውጣታችን እያሰብን ነው። ምክንያቱም በኢየሱስ ክርስቶስ ሞትና ትንሣኤ በሱ ስቅለት ኃጢአታችን ተሽሯል። እኛ በኢየሱስ ክርስቶስ ጸድቀናል። እሱ ጽድቃችን ሆኗል። እሱ ክብራችን ሆኗል። ክብር ለኢየሱስ ይሁን። ዛሬ በተለያየ ኃጢአት ውስጥ ወድቃችሁ ላላችሁ፣ በተለያየ ራሳችሁን ሕይወታችሁን የምትኮንኑ ሰዎችን እነግራችኋለሁ፣ ከኃጢአት እስራት ነፃ የሚያወጣ የእግዚአብሔር ልጅ ኢየሱስ ስለናንተ ተሰቅሏል። ስለናንተ ሞቷል። ስለናንተ ተነስቷል። ስለኔና ስለናንተ ኃጢአት በደል እሱ ዋጋን ሁሉ ከፍሏል። ስለዚህ በኢየሱስ ክርስቶስ ሞትና ትንሣኤ የኃጢአት ስሬትን አግኝተናል። ክብር ለኢየሱስ ይሁን። ኃጢአታችን በኢየሱስ ክርስቶስ ተሽሯል። በእኛ ላይ ስልጣን የለውም። እግዚአብሔር ቃል ሮሜ ምዕራፍ 8 ቁጥር 1 ላይ እንደዚህ ይላል፣ በኢየሱስ ክርስቶስ ላሉት አሁን ኩነኔ የለባቸውም ይላል። የሚኮንናቸው የለም በኢየሱስ ክርስቶስ ላሉት። ምክንያቱም ኩነኔያችንን እሱ በደሙ አጥቧል። የሚኮንነን የለም። እሱ በአብ ፊት ስለኛ ይናገራል፣ ስለኛ ይማልዳል፣ ይናገራል። ኢየሱስ ክርስቶስ ስለ ኃጢአታችን ዋጋን ከፍሏል። ክብር ለኢየሱስ ይሁን። በኃጢአት በተለያየ ነገር ውስጥ ወድቃችሁ ታስራችሁ ሕይወታችሁ እየተኮነነ የምትመላለሱ ሰዎች እኔ እነግራችኋለሁ ኩነኔ የለባቸው። ቃሉ እንደዚህ ይላል፣ በክርስቶስ ላሉት ምን የለባቸው? ኩነኔ የለባቸው። ዛሬ ሰይጣን የሚኮንናችሁ፣ አይምሯችሁ፣ ህሊናችሁ የሚኮንናችሁ ኢየሱስ ክርስቶስ የኃጢአት ዋጋችሁን ከፍሏል። ክብር ለኢየሱስ ይሁን። ሌላኛው ስታዩት እዚህ ጋር በኢየሱስ ክርስቶስ ላሉ ሲል ከሱ ውጪ ያሉት በኢየሱስ ክርስቶስ ልክ ሲያምኑ ኩነኔያቸው ሁሉ በኢየሱስ ክርስቶስ ደም ይሻራል። እናንተ ጌታ ኢየሱስ ክርስቶስን ያልተቀበላችሁ ያላመናችሁ ወይም ደግሞ እውነት እሱ አዳኝ መሆኑን ላልተረዳችሁ እናገራለሁ፣ የኃጢአታችሁ ዋጋ ተከፍሏል።
ኢየሱስ ስለ ኃጢአታችሁ ዋጋን ከፍሏል። ሌላ ነገር አይደለም፣ ራሱን ስለናንተ መስዋዕት አድርጓቸዋል። ዋጋቸው የተከፈለው ብር አይደለም። እግዚአብሔር ልጁ ኢየሱስ ክርስቶስን በመላክ የኃጢአታችሁን ዋጋ ልጁን ከፍሏል። ዋጋቸው የተከፈለው ደም ነው። የደም ዋጋ ወጥቶባቸዋል። ስለዚህ ኃጢአታችሁ በኢየሱስ ክርስቶስ ተሽሯል። እናንተ በኢየሱስ ክርስቶስ ጸድቃችኋል። ኢየሱስ ክርስቶስ ጸድቃችሁ ነው። ስለዚህ ከዚህ ቃል ጋር የሚመሳሰል ኢሳይያስ 53:6 ላይ አነባለሁ። ኢሳይያስ 53:6 ላይ እዛ ላይ ምን ይናገራል? ኢየሱስ ክርስቶስ ስለኛ ምን እንደሆነ 6 ላይ ሃሌሉያ ስለ ኃጢአታችን የሆነውን ይናገራል። 6 ላይ እኛ ሁላችን እንደ በጎች ተቀበዝብዘን ጠፋን። ስንታችን? ሁላችንም፣ አይሁዶችም ግሪኮችም ከእግዚአብሔር ተለይቶ ጠፋን። ሁላችንም ከእግዚአብሔር መንገድ ላይ ጠፋን ይላል። ከእኛ እያንዳንዱ በገዛ መንገዱ አዘነበለ፣ ሁሉም በየመንገዱ ሄደ። እግዚአብሔርን የሚሰማ ሰው አልነበረም። እግዚአብሔርን የሚያስደስት ሰው አልነበረም። የእግዚአብሔርን የልብ ሐሳብ የሚፈጽም ሰው አልነበረም። ሃሌሉያ። ቀጥሎ እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። የስንታችንን? የሁላችንንም። ያንተም በደል በኢየሱስ ላይ ኖረዋል። ያንተም ኃጢአት ያንተም በደል በኢየሱስ ክርስቶስ ላይ ተቆጥሯል። እግዚአብሔር ለብቻ የሚቆጥረው ኃጢአት የለም። በኢየሱስ ላይ የዓለም ኃጢአት ሁሉ ተቆጥሯል። ዮሐንስ ወንጌል ላይ እንደዚህ ይላል፣ የዓለምን ኃጢአት የሚያስወግድ ሃሌሉያ የእግዚአብሔር በግ ሻኮማ ቶቫ የእግዚአብሔር በግ ይላል። የዓለምን ኃጢአት የሚያስወግድ ዘር ሳይለይ ሃይማኖት ሳይለይ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የሆነው ኢየሱስ ስለናንተ መስዋዕት ሆኗል። ስለኔ መስዋዕት ሆኗል። ስላንተ መስዋዕት ሆኗል። ዋጋ ተከፍሏል። ስለዚህ ዛሬ የተወደዳችሁ የእግዚአብሔር ሰዎች የእግዚአብሔር ልጆች እኔ ነግራችኋለሁ፣ በምንም አይነት ሁኔታ ውስጥ ሆኑ የኃጢአታችሁ ዋጋ በኢየሱስ ክርስቶስ ተከፍሏል። ይህንን ቀን ስታስቡ፣ የትንሣኤውን ቀን፣ የስቅለቱን ቀን፣ የሞቱን ቀን ስታስቡ፣ ኢየሱስ ክርስቶስን የተፈጸመውን ስራ ሁሉ ስታስቡ የኃጢአታችሁ ዋጋ እንደተከፈለ እናንተ በኢየሱስ ክርስቶስ ነፃ መሆናችሁን እንድታስቡ እፈልጋለሁ። ሰይጣን እናንተን ለመኮነን ለማስጨነቅ እድል ፋንታ የለው። ምክንያቱም የእናንተ ዋጋ ለአንዴና ለዘላለም ተከፍሏል። በኢየሱስ ክርስቶስ ሕይወት ሆኖላችኋል። ክብር ለኢየሱስ ይሁን። ስለዚህ የዛሬውን ቃል ስናጠቃልል በኢየሱስ ክርስቶስ ስቅለት፣ ሞትና ትንሣኤ ዛሬ ያለኝ መልእክት 3 ነው። የመጀመሪያው ምንድነው? ከሱ ሞት ውስጥ ሕይወት ፈልቆልናል። ሕይወት ወጥቶልናል። እሱ በመሞቱ ለኔ ሕይወት ሆኗል። ወንድሜ እሱ በመሞቱ ላንተ ሻኮቫኖሞስ ሕይወት ሆኖልሃል። ሕይወት አለ። ዛሬ ሕይወት አለ። በኢየሱስ ክርስቶስ ሕይወት አለ። ሁለተኛ ደስታና ሐሴት ሆኖልናል። በሱ ሐዘን በሱ ጭንቀት ለኛ የሆነው ደስታ ነው። ለኛ የሆነው የምስራች ቃል ነው። ክብር ለኢየሱስ ይሁን። የምስራች ተሰብኮልናል። እኛ በኃጢአት ላለን እኛ ለወደቅነው። ሶስተኛ ላይ የኃጢአታችን ዋጋ በኢየሱስ ክርስቶስ ሞት ተከፍሏል። በኢየሱስ ክርስቶስ ስቃይ ተከፍሎልናል። ስለዚህ እኛ ዛሬ በኢየሱስ ክርስቶስ የታደስን አዲስ ፍጥረት ይሆንነን። ልክ እንደ ስንዴው ያኛው የበሰበሰው አይደለም መልሰን የምናገኘው ሌላ ስንዴ ደሞም የበዛ ሃሌሉያ። ስለዚህ በኢየሱስ ክርስቶስ ላሉት ኩነኔ የለባቸውም ሲል ምንድነው? ኢየሱስ ክርስቶስ የነሱን ዋጋ እንደከፈለ ነው። እኛ በክርስቶስ ኢየሱስ አዲስ ፍጥረት ነን። አዲስ ሆነን በኢየሱስ ክርስቶስ ተወልደናል። በኢየሱስ ክርስቶስ ውስጥ ያለውን ሕይወት ተካፍለናል። የእግዚአብሔር ልጆች ሆነናል። ጨለማ በሕይወታችን ነክሶ ነበር። እናንተ የዲያብሎስ ልጆች ብሎ ይጠራቸው ነበር። በኢየሱስ ክርስቶስ ግን እኛ የእግዚአብሔር ልጆች ሆነናል። ክብር ለኢየሱስ ይሁን። የእግዚአብሔር ልጅነት ውስጥ ያለውን ድል ተካፍለናል። የእግዚአብሔር ውስጥ ልጅነት ውስጥ ያለውን ደስታና ተድላ በኢየሱስ ክርስቶስ ጭንቀት ተካፍለናል። በእግዚአብሔር ልጅነት ውስጥ ያለውን የእግዚአብሔር መለኮታዊ ሐሳብን ተካፍለናል። ስለዚህ ኃጢአታችን በኢየሱስ ክርስቶስ ተሽሯል። ኢየሱስ ነፃ የመውጣታችን ምክንያት ሆኗል።
እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። በዚህ በዓል ላይ ቆሜ እናገራለሁ በጌታ በኢየሱስ ስም ነገራችሁ የሞተው በኢየሱስ ትንሣኤ በጌታ በኢየሱስ ስም ወደ ሕይወት ተቀየረ። ነገራችሁ የተበላሸው በጌታ በኢየሱስ ክርስቶስ ስም እናገራለሁ ነገራችሁ የተስተካከለ ይሁን። ነገራችሁ መስመሩን የሳተ በኢየሱስ ስም ወደ መስመር የተመለሰ ይሁን። እንደዚሁም ደስታ ያጣችሁ ውስጣችሁ እረፍት ያጣ በሐዘን የተሞላችሁ በጌታ በኢየሱስ ስም እናገራለሁ የደስታ ምንጭ ከውስጣችሁ መፍለቅ ይጀምር። ሁኔታ ላይ ያስደስታችሁ ይላል። በኢየሱስ ክርስቶስ ውስጥ ያለው ደስታ ግን በውስጣችሁ ማጣጣም ጀምሩ፣ ማፍሰስ ጀምሩ፣ እሱን ማሰብ ጀምሩ። ለሕይወታችሁ ደስታና ሰላም ይሆናል። በኃጢአት የታሰራችሁ በኢየሱስ ስም ነፃ መውጣት ይሆንላችሁ። ምክንያቱም የኢየሱስ ክርስቶስ ደም መፍሰሱ ለኛ ከኃጢአት እስራት ነፃ ለመውጣት ምክንያት ስለሆነ እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። መጨረሻውን ጸሎት ጸልየን እንጨርሳለን። እግዚአብሔር አባት ሆይ እናመሰግናለን። ቃል ወደ ሕይወታችን ስለመጣ ስለተናገርከን ተባረክ። በልጅ በኢየሱስ ክርስቶስ ያገኘነውን ሕይወት ከሞቱ ውስጥ የወጣውን ሕይወት ስላስረዳህን እናመሰግናለን። ዛሬ ነገራቸው የሞተባቸው በኢየሱስ ስም ተመልሶ የለመለመ ይሁን። ልክ ስንዴው ሲሞት ብዙ ሆኖ እንደሚያፈራ በኢየሱስ ስም ነገራቸው የሞተባቸው ሕይወታቸው የሞተባቸው በመንፈስ የሞቱ በኢየሱስ ስም እንደገና እንዲለመለሙ እንደገና እንዲነሱ ነው ጸልያለሁ። እንዲሁም ደስታ የራቃቸው ሐሴት የራቃቸው እረፍት ያጡ በተለያየ ነገር ውስጥ የተጨነቁት በጌታ በኢየሱስ ስም አሁን እናገራለሁ ነፃ መውጣት ይሁንላቸው። የሐሴት መንፈስ ሻኮማ ቶራዳ ማዲያ የሐሴት መንፈስ ይቆጣጠራቸው። የደስታ መንፈስ ይቆጣጠራቸው። የእረፍት መንፈስ ይቆጣጠራቸው። ሰላማችሁ የበዛ ይሁን። ልክ ሐዋርያትን በተጨነቁ ጊዜ በተዘጋ ገብቶ ሰላም ይሁንላችሁ እንዳለ በኢየሱስ ስም ባላችሁበት ሁኔታ ውስጥ የእግዚአብሔር መንፈስ የእግዚአብሔር ልጅ ኢየሱስ አሁን አግኝቷችሁ ሰላም ይሁንላችሁ ይበል። ሰላማችሁ ይመለስ፣ እረፍታችሁ ይመለስ፣ ደስታችሁ ይመለስ። በኃጢአት ውስጥ የወደቃችሁ በጌታ በኢየሱስ ክርስቶስ ስም እኔ በዛሬ ቀን እናገራለሁ መውጣት ይሁንላችሁ። ከኃጢአት ውስጥ በተለያየ ሁኔታ ታሰራችሁ መውጣት ያቃታችሁ በኢየሱስ ክርስቶስ መውጣት ይሁንላችሁ። በትንሣኤው ኃይል መውጣት ይሁንላችሁ። በመንፈስ ቅዱስ ኃይል መውጣት ይሁንላችሁ። ካሰራችሁ ሁኔታ ተላቃችሁ መውጣት ይሁንላችሁ። አባ እናመሰግናለን። ስለሰማህን ተባረክ። በጌታ በኢየሱስ ክርስቶስ ስም ሕይወታችሁ ስለተቀየረ ሕይወታችን ባንተ በልጅ በኢየሱስ ክርስቶስ ስለተቀየረ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ይሄንን ቃል ደግሞ በተለያየ ሁኔታ ውስጥ ላሉት ሼር አድርጉ። እንደዚሁም ደግሞ ይሄንን ፔጅ ሰብስክራይብ ላይክ አድርጉት። እንደዚሁ ተመሳሳይ ተከታታይ የሆኑ ከዚህም በፊት የሚለቀቁ ቪዲዮዎች አሉ፣ እሱንም ተከታተሉ። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። ሻሎም። ጌታ ከእናንተ ጋር ይሁን። መልካም በዓል ይሁንላችሁ። ጊዜው የድል የበረከት የከፍታ ይሁንላችሁ። ቻው።